መክሰኞ መጣው ትንሽ ያው ቫኬሽን ትንሽ አራዝሜ ነው ስለዚህ ያራዘምኩት I'm Yoni from Virginia በኢትዮጵያ የሚዲያ ዓለም ውስጥ በቅዳሜን ከሰዓት መዝናኛና በትዝታችን በኢቢኤስ ፕሮግራሞች የምናውቀው በሚያማልለው ድምፁ እና በተለየ የመድረክ አቀራረቡ የብዙዎችን ልብ ያሸነፈው ጋዜጠኛ ዮናስ ከበደ ድንገት ከስክሪን መሰወር መላውን ተመልካች በከፍተኛ ግራ መጋባት ውስጥ ጥሎ ነበር። ለወራት ያህል ከኢቢኤስ ቴሌቪዥን ጣቢያ መራቁን ተከትሎ በርካታ ያልተረጋገጡ መላምቶች ሲሰራጩ የቆዩ ቢሆንም ከተወሰነ ጊዜ በኋላ ከአሜሪካ ቨርጂኒያ ግዛት በቪዲዮ ብቅ በማለት የእረፍት ጊዜውን እያሳለፈ እንደሆነና በቅርቡ ተመልሶ ተመልካቾቹን እንደሚያገለግል ተናግሮ ነበር። ነገር ግን ከዚህ አረጋጋች ከሚመስለው ንግግር በስተጀርባ እውነታው ፍጹም አስደንጋጭና የጋዜጠኛውን ሕይወት አደጋ ውስጥ የከተተ ምስጢር እንደነበር አሁን ላይ ይፋ ሆኗል። የዚህ ከባድ ውሳኔ መነሻ የሚጀምረው ይፋዊ በሆነ የሥራ እንቅስቃሴ ላይ ነው። ጋዜጠኛ ዮናስ ከበደ ከሌሎች የኢትዮጵያ የመገናኛ ብዙሃን ባለሙያዎች ጋር በመሆን በእስራኤል የውጭ ጉዳይ ሚኒስቴር ጥሪ አማካኝነት ወደ እስራኤል ጉብኝት አድርጎ ነበር። ሆኖም ግን ይህ ጉዞ ሳይታሰብ ለከፍተኛ ውዝግብ እና ለአደጋ የሚዳርግ አቅጣጫ ያዘ። በካናዳ ቶሮንቶ የሚኖረው ኢትዮጵያዊው ጋዜጠኛ ዘካሪያስ መለሰ ለዓለም አቀፉ የአልጀዚራ ቴሌቪዥን ጣቢያ ባዘጋጀው ዘገባ የአፍሪካ ጋዜጠኞች በእስራኤል ያደረጉትን ጉብኝት እና ያቀረቡትን የሚዲያ ሽፋን በጽኑ ተቸ። ዘገባው የኢትዮጵያ ጋዜጠኞች በጋዛ ያለውን ሁኔታ ችላ በማለት የአንድ ወገን ትርክት አስተጋብተዋል በሚል ያስቀመጠው ፍረጃ በዮናስ ላይ ከባድ የስጋት ደመና ደቀነ። ይህ የአልጀዚራ ዘገባ ከተላለፈ በኋላ በማህበራዊ ሚዲያ፣ በስልክ እና በኢሜል የተደራጁ የዛቻና የማስፈራሪያ መልእክቶች በጋዜጠኛው ላይ መዝነብ ጀመሩ። ስጋቱ በግል ሕይወቱ ላይ ብቻ ሳይወሰን እርሱ በሚሰራበት የኢቢኤስ ቴሌቪዥን ጣቢያ ላይም ተቃውሞችና የማቋረጥ ጥሪዎች እንዲነሱ ምክንያት ሆነ። በሀገር ውስጥ በነበረበት ወቅት አስተማማኝ የደህንነት ከለላ ማግኘት ባለመቻሉ እና የሕይወት አደጋው እየከበደ በመምጣቱ ጋዜጠኛ ዮናስ ነገሮችን ለማረጋጋት በሚል ለእረፍት ሽፋን ወደ አሜሪካ ለማቅናት ተገደደ። ወደ አሜሪካ ከተጓዘ በኋላ ድጋሚ ወደ ኢትዮጵያ መመለስ ለሕይወቱና ለደህንነቱ ዋስትና እንደማይሆን በመረዳቱ ወደ ሀገር ቤት ለመመለስ ያቀደውን ሐሳብ ለመሰረዝ ተገዷል። በዚህም ምክንያት አሁን ባለው ሁኔታ በአሜሪካ መንግስት ሕጋዊ የፖለቲካ ጥገኝነት ማመልከቻ አስገብቶ በመጠባበቅ ላይ ይገኛል። በርካታ አድናቂዎቹ በስክሪን ላይ በሚናፍቁት በዚህ ተወዳጅ ጋዜጠኛ ዙሪያ የተከሰተው ይህ አሳዛኝ እውነታ የሚዲያ ዓለሙን ያስደነገጠ አጋጣሚ ሆኖ አልፏል። ውድ ተመልካቾቻችን፣ በጋዜጠኛ ዮናስ ከበደ ዙሪያ የተጠናቀረው ወቅታዊና እውነተኛ መረጃ ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ለሌሎች ያጋሩ። መሰል አዳዲስና አነጋጋሪ መረጃዎች በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በቀጣይ በሌላ አስደሳች ፕሮግራም እስከምንገናኝ ድረስ በሰላም ቆዩን።